የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ ሰላም ዩቲዩብ እንደምን አላችሁ? ይህ የሪሌይ ጻይልጅ የዩቲዩብ ቻናል ነው። ቻናሌን ሰብስክራይብ በማድረግ ሁላችሁም ቤተሰብ የዛሬ ቪዲዮ ደግሞ እስቲ ሁላችንም ገብተን ደግሞ እስቲ ምን ይፈጠራል ማን ምን ያደርጋል የሚለው ነገር በዛሬ ቪዲዮ ማሳያችሁ ይሆናል። ይሄ ቪዲዮ ከተመቻችሁ ሁላችሁም እየገባችሁ ላይክ ማድረግ ደግሞ የደወሉን ምልክት መጫን አትርሱ፣ ቪዲዮ እንዲደርሳችሁ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ይህ የሪሌይ ጻይልጅ የዩቲዩብ ቻናል ነው። ቻናሌን ሰብስክራይብ በማድረግ ሁላችሁም ቤተሰብ ስለምትሆኑ ከልብ አድርጌ አመሰግናለሁ። ወደ ቪዲዮ ማን ነው? በእናት ሰርፕራይዝ ነው ዛሬ። የሆነ ሰው ቀለበት ሊደረግለት ነው። ስለሆነት በጣም ደስ ይላል። እንኳን ደስ አለ ማለት ፈልጋለሁ። ለምን እንኳን ደስ አለ ብያለሁ። ጓደኞች ሁሉንም ጠርቻለሁ። እንግዲህ ቀልድ መስሏቸው ይቀርባሉ ምናምን። እኔን አልጠራኝም። አሁን ለምሳሌ ይሄ ቀልድ አይደለም። ምን አለ ብትጠራኝ? ያው ቀለበት ፕሮግራም ላይ ብዙ ነገር እንጠብቃለን። ያው የልጅነት ጊዜ ያብቅቶ እንግዲህ አንዳንቺ እንኳን ደስ አለክ። እኔም እንኳን ደስ አለ ብያለሁ። እንግዲህ ሱፉ በጣም ነው የሚያምርብህ። አመሰግናለሁ። ሰው በጣም ስለልክ እሺ ሰላም የሙቢ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ፕሮግራም ብሎ ተጠርተናል፣ መተናል፣ ታድመናል። ግን እንዴት ሴቶቻችንም ተጠርተዋል። ጓደኞቹ ሰብሰብ አድርገውታል። በጊዜ እንዲህ ነው ቀለበት ካራካ ጋር ሰብሰብ አድርገውታል። ሁሉ አብሽ እንዴት ነህ? አለ ደህና ነሽ? እግዚአብሔር ይመስገን። አለ ለማን ነው የሚያደርገው የሚለው ነው ጥያቄ። ለምን ዋግቻለሁ ነው ባይዘው በቃ እንውጣ። ልብስ ቀይረን እንምጣ። የምር እውነት ከሆነ ሙቢ ሱፋችሁን ልብስ ተነታችሁ ነው ሌላ ነገር ምን ያደርግ ይገባኛል። አንተ የሰው ማንነት ነው እንትን የምትጠይቀው። ስለዚህ ከዚህ ውጪ የጠራኸው ሰዎች አሉ? ሁሉንም ጠርቻለሁ። ቀልድ መስሏቸው ይቀርባሉ። እኔም አሁን ልቀር እችላለሁ። እንደዚህ ቀለበት ላደርግ ነው ብትለኝ ቀይረን እንምጣ። ቀለበት ይቻላል። ለሰርግ ኢንሻአላህ አገባታለሁ። ወላሂ እሱማ አገባታለሁ እና ቀለበት ታደርጋለህ። ግራ አታጋባለህ። የምር ቀልድ ስለመሰለው ነው። ባይዘው ኤፍሬም ራሱ እየሳቀ ያለው ቀልድ መስሏቸዋል። ኧረ ተው አላመኑም። ሁሉ የምሩን ከሆነ በዚህ ልክ በኋላ ልጅቷ መታ ቀለበት አድርጎላት እንዳናፈር እሱ ልክ ቀለበት አዘጋጅታ እንዴ? ቀለበትም ማለት በዚህ እንኳን የአልማዝ ነው። አይ ያንተ የአልማዝ አለ አለሚቱ ነው የሚያምረው። በጣም የሚያምረው ማርያምን ያምራል። ጫፉ ይሄ የዳይመንድ ነው። ፈርጧ የዳይመንድ ፈርጧ ሽማግሌ ልከለው የምር ነው እጂ ወላሂ ያዳንታ ሽማግሌ ልከለው እኛ ሞተ ወይ ሽማግሌ ተልኮ ከዛው ቀለበት እንዴት ነው? ግራ ገባኝ። ሽማግሌ ከተላከ ኦሬዲ በቃ 3 ወር ሲጠፋ ግራ ገብቶኛል በጣም። ኧረ እኔ አንድ ቀን ደውዬለት የጠፋ ምናምን ስለ ታመሜ ነው ብሎኛል። የሆነ ሰዓት ታምሜ ነበር። ከዛ በኋላ የሆነ ሰዓት ታምሜ ነበር። አንዳንዴ ያመዋል፣ አንዳንዴ አልፎ ያመኛል በላቸው። አይ እመቤቴን ኮንግራ ብለናል። በእውነቱ ሽምግልናው ላይ ሳንጠራ እኛ ግን ደግሞ እኔ ግራ የገባኝ አሁን ሽምግልና ታገኛለሽ ወይ? ለምንድን ነው? እሺ አላርም በሩ አላርም ማን ነው? አበራ እመዳጀ ድባብ ያለው ጓደኛ መጣ። ወብዬ ሊያገባ ነው። እዘይ ያሆ አንጠለጠለ ሙቢ ኮርኒስ እንዳይመታ ይለው ግን ሙቢ ኮረጆ ኤፍሬምና ሐሰን አምናችሁበት ነው ቀለበት? እርግጠኛ ቀለበት እኔ አምኜበታለሁ። አዎ ተዘጋጅቷል። እንደሚታየው እሺ ኤፍሬም ያውቃል። ቆይ ያለውን እውነታ ከነሱ እንስማ፣ ከሐሰንና ከኤፍሬም። አይ ሐሰን ሪያሊቲ ነገር ነው። ወንድማችን ሙቢ
ያው ወደ ባሰው ሙቪ አይገባም። የምር እንደኛ ስንቀልድ የምንተና የምር ነው። ግን ዛሬ ደስታ ቀን ላይ ስለተገኛችሁ አለከሰሽ ወይኔ ሲያሳዝንብና ደስታ ቀን ላይ ስለተገኛችሁ ላለቀስ ስላላመን ብሎ ላለቀስ ስላላመንህ ደብሮ ደስታ ነው ወላሂ በል ማለት ማመን አለማመን ማለት ወይ ማርያምን ያምባው ደስ ይላል። ኮንግራ ብራዘር ኮንግራ እንኳን ደስ አለ። ቀለበቱ እንዳይጠፋ ለማን ነው ሀሰንን እንዳታምነው ቀለበቱ እኔ ቀልዳለሁ ግን ማልቀልድበት በቃ ሙቪ አረጋጋው እንደ ተረጋጋ። መጀመሪያ ለምን አሁን አንተ ነገሩ እውነት ነው። የደስታ ቀን ይለቀሳል። የመጀመሪያው እያለቀሰ ቀለበት ያደርጋል። ቀለበት ወደ ትዳር ሲገባ የት ነው ተረጋጋ። በቃ ራስን አረጋጋ። ታጥቤ ልምጣ አስለቀሱት ልጅ ማን ትመስላለህ? አሁን እኔ ልገምት እኔ ራሱ አንድ የጎደለች ልጅ አለች። የምጠረጥረው እሷ ነው። መልኳን አላውቀውም ግን መልኳን አላውቀውም። ደስ ይላል ነበረን እና ያው ቁጭ ብለን አውርተንበት ውሳኔን ወስኛለሁ። እሷም ውሳኔውን ወስናለች እና ያው ሁሉም ነገር ድንገት ነው የተደረገው። ሙባረክ እንደምታውቁት ያው ታላቃችን ነው። የኔ ታላቅ ነው። የአብርሃም ታላቅ የኔም ታላቅ ነው። ወደ ገደለው ሂድ እንጂ አንጀታችንን በላኸው። ባላሽ አሰን ባላ ይሻለው በቃ መጣ ራሱ በቃ ተውት። በቃ ጨርሱ። አይ እኔ አሁን እያለቀስክ ነው። አሁንም ይኸው እምባያዩ ጥሯት ልጅቷን። አሁን ቆይ እንዴት ነው የምመጣው ነው ሀሳቤ ሊጨርስ ነው። አንድ የፍሬም ሀሳብ ሊጨርስ እና ያው በሱሱም ቢሆን ዳበስ አድርጉልኛል። ብዙ ነገር ባላቅም ግን ሰርፕራይዝ ነው እኔም ሆነው ማንም ሰው ማንነቷን አያውቅምና በቃ ጀግና ነው። ሳትነካካ ወደ ኒካ ሳትነካካ ወደ ኒካ ላጥበል ያው ሙቪ ሰዎች ታላቃችን ነው። ደገምኩ። ኧረ መሰብሰብ አለበት። በአብርሃም 1-0 እየተመራ ነው። እኔም እየተመራው ነው። ሁላችንም 1-0 እየተመራ ነውና ሙቪ ነበር 1-0 መምራት ፍቅር አለች አንድ እኩል እና ይቅርታ ሙቪ ነበር መምራት የነበረበት። ኧረ በአላ አሰን በአላ 1-0 ለምሮ ወደ ገደለው ማገው 1-0 2-0 አብርሽ አንተ ኮመንት ነው እኔ ድል አይደለም 1-0 እየተመራው ነው ለባንክ 2-0 ኬት ያቀር ሙቪ ወንድሜ ደስ ብሎኛል። እንኳን ለዚህ ቀን አበቃ። እግዚአብሔርን እኔ እንደው ደግሞ በጣም ደስ ብሎኛል። እኛም ደስ ብሎናል። ኑ ሰርፕራይዝ ነው ማድረጋችሁና ስመጣ ያው ታወቀን ሁላችንም ገምቼ እንደምታዩት ነው። እዚህ ጋር የተዘጋጀ ነገር አለ። ያዝ በእጅ ሌባ አለ እዚህ ጋር እንኳን ደስ አለ። እንኳን ለዚህ ቀን አበቃ። ተቀበዋለ ከማለት አሳክተንዋል። ግን እኛ እንኳን ደስ አለ ለማለት ማየትና ማመን አለብንና እስካሁን ስላላመንን ማየት አለች። መቼ ስሩ ቦታ ይመጣው ደስ አሁን ያልተረዳው ነገር አለ። ብዙ ጊዜ ሙቪ ያመዋልና ብዙ ጊዜ ከዛ ጋር ዛሬ ግን አያመኝም። እንዴ አረፋኔ መሰለ ነገር አለ። ዛሬ አያመኝም። ኧረ ጥሯት ልይዟ እንያዝ። አሁን አመኛለሁ። ሙቪ ትቀልድ ነው። ለምን እንዳልኩ ታውቃለህ? የሰው ልጅ በዚህ ልክ እንደዚህ አይኑ ደም እስኪመስል ድረስ ጀምር ማመንማ እሷን እስከማያት ጓጓው። ሙቪ በእርግጠኝነት አታሳፍረንም። ወላሂ አላሳፍረንም። ቆንጆ አላሳፍራችሁ ያለች ኧረ ጸባይ ዋናው ወደ መሰብሰብ መምጣት ነው። በቃ መሰብሰብ ምናምን ደጋገሙ። ሰው ትሆን የፈጣሪ ፍጡር ትሆን አለቀ በቃ። ኧረ የሆነ ሰው ግን በር ላይ ቆሟል። የምር ወይ ፍቅር ወተሽ ነይ ቆመዋል። የሆነ ሰው የመጡ እየመሰለኝ ነው። ኖ ቴክስት ያደርጋሉ። እስኪ ፍቅር ቼክ አድርጊ። ፍቅር ሰው አለ ውጭ ላይ የሆነ ቀይ ልብስ የለበሰ ሰው ታይቶኛል። አስገቧት። እኔ ራሷን ሰርፕራይዝ አደረገኝ።
ፍቅር ስሟ ማን ነው? እንጠይቃለን። ተወሰልከን በቃ ለምን ከእሷ ጋር ሰው አለ ወይ? ወንዶች ጉዳይ መሰለህ ታውቃለህ። በቃ ከእሷ ጋር ያለ ሰው እሷስ ምን ያደርግልሃል? እንዴ መጣች እኮ ሰሚራ ይዘና የሆነ ሰው ይመጣ ይቅርታ እዚህ ጋር እንዴ ማን ልበል? ስሟ ማን ነው? እራሷ ትናገር እስቲ ልቀቃት አንተ። እራሷ ትናገር ወይስ እኔ ልናገር? ለምን አንተ? ቤቲ ትባላለች። በአንቺ ቀስ ወይም ነበር ቤትዬ ወይ ዛሬ የት ነሽ ታውቂያለሽ? የት ነኝ? መሐመድ ቤት ነሽ? ኦዲ ምንድን ነው? እስቲ ልቀቃት አንተ። እጇን እንያት ማናት? ኢንተርቪው ማድረግ አልችልም እና አድርገህ መሪም ብለሽ ጥራ። ችግር የለውም። ማነው ስሟ? መሪም ብለሽ ጥራ። መሪም እያወዛገብከን ነው። ስሟ ትክክለኛ ቤተልሔም ወይንስ መሪያም? መሪያም ብለህ አይገባሽም። እሺ እንደውም ባይዘዌ በጣም የሚወድሽ ሰው በጣም ላንቺ በጣም ትልቅ ቦታ ያለው ሰው ነገን ካንቺ ጋር ትልቅ ቦታ የሚያስብ ሰው ካንቺ ጋር ቀለበል ያደርግልሽ ነው ዛሬ ከብዶ ለቁም ነገር የሚያስብሽ ሰው ዛሬ ፊት ለፊትሽ ቆሟልና እባክሽ ወደ መድረክ እንዴ ፊኛ ፈረዳል እንዴ የሰው ሚስት ቀለበት ሊያደርግ ነው እንዴ? ያሟል። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቀሪ ዘመኔን ከአንቺ ጋር ማሳለፍ ፈልጋለሁ። የልጆቼ እናት እንድትሆኝ እፈልጋለሁ። ታገቢኛለሽ? ኧረ እሺ አለችው። የዛ ባለፈው ሲጨልል የነበረው ልጅ ሚስት አለች እንዴ? አንዴ በዚህ በኩል ቀሲር፣ አንዴ አቮካዶ የተቀባው ልጅ። ኧረ እንዴት ነው ነገሩ? እናንተ መሀል አልገባም እኔ። ኬክ ይልሳል እዛ ጋር ምን አገባኝ እኔ። በሰው ሰርግ ነው ያልደሰትኩኝ። ግን አለመጥራታችሁ ትንሽ ቅር ቢለኝ እንኳን ደስ ያለሽ ብራዘር። ለማንኛውም ባልጠራም ዋናው ፕሮግራም ይጠራኛል። ዋናው ሽምግልናው ይጠራኛል። የጠራ ድምፅ ማለት ዋው ዋው ይኸው በፈተረኝ እኮ ማን ነው እሱ? ለምን ይፈጠርሽ? ይኸው እሱ እኮ ነው ባሏ። ከሌላ ሰው ጋር አልፈጠንሽም? ይሄ ባለፈው እኮ እብድ ያልኳችሁ ልጅ እኮ ባሏ እኮ ይሄ ነው ትክክለኛ ባሏ። ይሄ ደግሞ ጓደኛቸው አሞት እሱ ሲያስታርቅ የነበረ ነበር እኮ። ከመቼው ተፋታው ከሱ ቀለበት። አይ እኔንም ግራ አታጋቡኝ። ለማንኛውም እስቲ በቀጣይ ቪዲዮ እንመጣላችሁ ፈልጉ ሰዎች ካላችሁ ሁላችሁም በኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ይህ የሌላ የፀሐይ ልጅ ዩቲዩብ ቻናል ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያቆየን።